ቦሄሚያ 1229 ዓ.ም ኸርመን የሚባል መነኩሴ በሰራው ኃጢአት ምክንያት ሞት ተፈርዶበት ታስሯል። የተጨነቀው ኸርመንም አሳሪዎቹን ለመናቸው እንዲህ ሲል፣ አንድ ቀን ብቻ ስጡኝ፣ የዓለምን ዕውቀት እንዳለ በአንድ መጽሐፍ ጽፌ ልስጣችሁ፣ እናንተም ተጠቀሙበት፣ የሞት ፍርዴም ይሰረዝልኝ። ያሰሩት መነኩሴዎችም ባያምኑትም አንድ ቃል ሊሰጡት ተስማሙ። በነጋታውም መነኩሴዎቹ ወደ ኸርመን ክፍል ሲገቡ ያልጠበቁትን ነገር ተመለከቱ። 600 ገጽ ብዛት ያለው መጽሐፍ ተጽፎ አልቋል። የተደነቁት መነኩሴዎችም ጠየቁ፣ እንዴት ሊያልቅልህ ቻለ? ኸርመንም መለሰ፣ እንዲረዳ ጸለይኩ። ኸርመን የጸለየው ግን ወደ እግዚአብሔር አልነበረም፣ ወደ ሰይጣን እንጂ። ኸርመን ጠባቡ የእስር ቤት ክፍል ውስጥ ገብቶ ሻማውን ለኩሶ መጻፍ ጀመረ። ጽሑፉ የዓለምን ዕውቀት እንዳለ ማካተት አለበት፣ አርት፣ ሳይንስ፣ ታሪክ፣ ፊሎሶፊና ሌሎችም። ነገር ግን ኸርመን ጽሑፉን ከአንድ ነገር ለመጀመር አሰበ። ከመጽሐፍ ቅዱስ ኦሪት ዘፍጥረትን መጻፍ ጀመረ። ገና አንድ ገጽ ሲጨርስ ግን ደውል ሰማ። ደውሉ ከሌሊቱ 6 ሰዓት መሆኑን የሚገልጽ ደውል ነበር። ኸርመን ደነገጠ። የገባው ቃል ትዝ አለው። ኸርመን ለአምላኩ በተደጋጋሚ እየጸለየ ነበር፣ ነገር ግን መልስ ማግኘት አልቻለም። በዚህ ተስፋ የቆረጠው ኸርመንም ወደ ሰይጣን መጸለይ ጀመረ። Satan, Lucifer, if you can hear me, I'll give you anything. My soul, my eternal life, anything. Please let me live. ኸርመንም ጸሎቱ ተሰማ። ክፍሉ ድንገት ጨለመ። ከጨለማው ውስጥም አንድ ነገር መምጣት ጀመረ። መልከ መልካም ወጣት ወንድ ሰው መሳይ ፍጥረት። ይህ ፍጥረት ግን አይኑ እንደ ጨለማ የጠቆረ ነበር። የሰው መሳይ ፍጥረትም ኸርመንም መልሶ ጠየቀው፣ Yes, anything. My life, my soul, for eternity. As you wish. Right. ኸርመንም መጻፍ ጀመረ። ምን እንደሚጽፍ አያውቅም። እጆቹ የሱ ቢሆኑም የሚያዛቸው ግን እሱ አልነበረም። በጥቂት ሰዓታት ውስጥም 300፣ 400፣ 500 ገጾችን በምትሃታዊ ፍጥነት መጻፍ ቀጠለ። 577ኛው ገጽ ላይ ሲደርስ ግን መጽሐፉን አቁሞ የመጽሐፉን ትክክለኛ ጸሐፊ ምስል በስዕል አስቀመጠ። የሰይጣን እውነተኛ መልክ። በነጋታው መነኩሴዎቹ ወደ ኸርመን ክፍል ሲገቡ ያልጠበቁት ነገር ገጠሟቸው። 620 ገጽ ያለው መጽሐፍ ተጽፎ ተጠናቋል። ከዚህም በላይ መጽሐፉ 1 ሜትር የሚደርስ ቁመትና 75 ኪሎ ግራም የሚደርስ ክብደት ነበረው። መጽሐፉን ገልጠው ሲመለከቱትም እያንዳንዱ የመጽሐፍ ቅዱስ ጽሑፎች ያለምንም ጉድለትና ያለምንም ስህተት ይገኙበታል። ከመጽሐፍ ቅዱስ ውጪ የአይሁዶች ሙሉ ታሪክ፣ የሂሳብ፣ የሥነ ሕንፃ፣ የጦርነትና ሌሎችም እውቀቶች የመጽሐፉ አካል ነበሩ። ከዚህም አልፎ የጥንቆላ ጽሑፎች፣ አጋንንትን መገናኛ ምልክቶችና ሌሎችም መጽሐፍ ውስጥ ይገኛሉ። ይህ መጽሐፍም አሁን ላይ በስዊድን ሙዚየም ውስጥ ለጎብኚዎች ክፍት ተደርጎ ይገኛል።